ማስመሰልና ውሸታቸው ነው። ከዚህ የተሻለ 2018 ያሳየንበት ነገር አለ? 2018 ከዚህ የተሻለ ውሸታቸውን በዚህ መጠን አውቃችሁ ታውቃላችሁ? አውቃችሁ ታውቃላችሁ ወይ? ከዚህ ውሸታቸውን በደንብ አልተረዳችሁትም? የሐሰት ድራማቸውን፣ ፕሮፓጋንዳቸውን ለማስለም አሰለምን የሚሉበትን ከዚህ ከ2018 ላይ በደንብ አድርገን አላሳየናችሁም? ደጋግመን ውሸታም፣ ወራዳ፣ ቀጣፊ መሆናቸው ያ እኛ ስናሳይ የነበረው ነው። ፍሬ አፍርቶ አሁን እርስ በርሳቸው እንዲህ እየተናከሱ ነው። አንደኛው ኡስታዝ አንደኛውን ኡስታዝ ዲቤት እስከ መጥራት ደርሰዋል። አንተ ነህ ውሸታም ተባብለው ሃይማኖታችን ላይ በትክክል ክርስቲያኖችን ቻሌንጅ ለማድረግ ብላችሁ የዋሻችሁ ነው የሚሉ አዳዲስ እውቀት ያላቸው መሬት የሚሰሩ ኡስታዞች ሲመጡ ቲክቶክ ላይ ካሉት ጋር አሁን ስምምነት ፈረሰ። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል የሚባለው እስካሁን ድረስ ዝም ብለዋቸው አሽተው ታግሰው ክርስቲያኖችን አታክ ስለሚያደርጉ ክርስቲያኖችን ስለሚያጭበረብሩ ይሁን ሲሉ ነበረ። ትናንትና ያሰማናችሁ ኡስታዝ ነበረ። ከ3 ዓመት በፊት የዛሬ 5 ዓመት አካባቢ ላይ በቀን እስከ 6 ሰው እናሰልም ነበረ። አሁን ንጽጽሩ ተበላሸብን፣ ተመታብን፣ አልቻልንም አላ። እኛ ከመጣን ያው ወደ 3ኛ ዓመት እየተጠጋን ነው። እኛ ከመጣን በኋላ ይህን ድራማ መተነዋል። በተለይም በዚህ ዓመት ላይ አከርካሪያቸውን የሰበር ነው። ውሸታቸውን ደጋግመን ምን ያህል ቀጣፊ፣ ወራዳ፣ ውሸታም፣ አጭበርባሪ መሆናቸውን በማሳየት አይምሯቸው ህዝብ ውስጥ ገብቷል። ይሄ ነገር የተለያየ አስተምሮ ዘዋል። ማህበረሰቡ መሬት የሚማረው ሌላ ነው፣ ቲክቶክ ላይ የሚማረው ሌላ ነው። እኛ ቀጥታ መሬት የሚያስተምሩትን አስተምሮ ነው የምንናገረው። ቲክቶክ ላይ ያሉት ግን ክርስቲያኖችን ለማታለል ሲሉ የራሳቸውን አስተምሮ ይክዳሉ። ቁርአንን፣ ሐዲስን እና ተፍሲራቸውን ይክዳሉ። በዚህም መሰረት መሬት ያሉት ሲመጡ ከነኚህ ጋር ሊስማሙ እንደማይችሉ እናቅ ነበረ፣ እየጠበቅነውም ነበረ። አሁን ያ ነገር አብጦ ፈነዳባቸው፣ ከቁጥጥራቸውም በላይ ሆነ እና የማስለማቸው ድራማ ደግሞ እንደ ቀላል የሚታይ አይደለም። አሁን ላይ እዚህ ያሉትን ድራማቸውን አክሽፈን ስንጨርስ ኢንተርናሽናል ለምን አናደርገውም አሉና ኢንተርናሽናል ፉትቦል ፕሌየር የሆኑትንም ወደ ማስለም እንደገቡ ቃልና ክርስቲያን እየነገሩ ነበር። ጋይር ቃል መልካም። እሺ ከኢንስታግራም የተጀመረው ሮቤርቶ ካርሎስን ምን ያደርጉታል? ሻሃዳ ኢላላህ ወአሽሀዱ አን ሙሐመዳን ረሱሉላህ። ይህ ሻሃዳ ያዘበት አይ ነው አይ ቲንክ ያ ድምፅ አታሰማን ስትራይክ ሰደና። ኦኬ ኢንስታግራም ነው። እሺ የነሱን ብቻ ይስ እሺ እንዳያችሁት ይህንን በኤአይ ሰርተው ሰውየው ሰለመ ብለው ከአንዳንድ ከትልቅ እስከ ትንሽ እዚህ ጋር የምታዩት ጠቅላላ ይህ እንዳለ ዩቲዩበር ነው ከቲክቶክ ኡስታዞች ጀምሮ ማለት ነው። አላሁ አክበር። ለምንድን ነው ግን ዓለም ላይ በታዋቂ ሰዎች ደረጃ ሰዎች ወደ እስልምና እንጂ ይመጡት ከእስልምና ወደ ሌላ ሃይማኖት ለምንድን ነው የማይሄዱት? ለምሳሌ ይህ የምትመለከቱት ሮቤርቶ ካርሎስ የተሰኘ ግለሰብ በጣም ታዋቂ ግለሰብ ነው። ታዋቂ የእግር ኳስ ተጫዋች ነው። ብራዚላዊ የእግር ኳስ ተጫዋች ነው። ይህ ታዋቂ ብራዚላዊ የእግር ኳስ ተጫዋች ሃይማኖቱን ወደ እስልምና ቀይሮ ሙስሊም እንደሆነ በጣም እውቅ የሆኑ ዘገባዎች እየተናገሩ ይገኛሉ ማለት ነው። ይህ እንግዲህ ታዋቂ ሰዎች ሙስሊም እየሆኑ ወደ እስልምና እየተቀየሩ ነው። በጣም ብዙ ሰዎች እና በጣም በቃ አላሁ አክበር እያለ እያካበዱ ይሄም እነዚህም ሌሎችም ብዙ ሚዲያዎች ጋዜጠኞችም ጭምር ማለት ነው። በቴሌቪዥን ፕሮግራሞቻቸው ጭምር በቴሌቪዥን ጭምር ባይዞ ይህን ብቻ ሮበርቶ ካርሎስን ብቻ ሳይሆን ከዚህ በፊት ማን ነው የሆነ አፍሪካ ላይ ታዋቂ ማን ነበረ መስጊድ ሰራ ሙስሊም ሊሆን ሆነ ብለው ውሸት እኮ ነው። ቡርናቦይና ዲዲር በርናቦይን ነው ድሮግባን ብለው ነበር። በርናቦይና ማን ኦኬ ድሮግባን ብለው ነበር።
ሮናልዶንም ብለዋል፣ ክርስቲያኖ ሮናልዶንም ብለዋል። ያ ስማ ማሻአላህ አለ ምናምን እያሉ ኢቭን ለካርሎስ አሁን ማሻአላህ እንኳን እስልምናን ወፈቀህ ብሎ ክርስቲያኖ ሮናልዶ ጻፈለት ደብዳቤ ሁሉ ብለዋል። እዚች ላይ አንድ ነገር ልበል። ይቅርታ። ሰላም ፎይ፣ እንዴት ናችሁ? ክርስቲያን ቃል ሰላም ብያለሁ። ይሄንን ሰላም ትዊተር ላይ ነበር መጀመሪያ ላይ ያየው። ትዊተር ኤክስ፣ አሁን የአሁኑ ኤክስ እንትን ሶሻል ሚዲያ እንትኑ ድህረ ገጹ ማለት ነው። እዛ ላይ ሮቤርቶ ካርሎስ ሰለመ ብለው ያው የውጭ ሙስሊሞች ብዙ ሼር ሲያደርጉ አየሁኝና ይሄን ዜና እውነት ነው ወይስ አይደለም ዝም ብዬ ቼክ ሳደርግ ምንም ኮንፈርምድ የሆነ ነገር የለም ነበር የሚለው ከሁለት ቀን በፊት ማለት ነው። እና ለራሴ ምን ብዬ ስለነበረ አሁን የኛዎቹ ሙስሊሞች እዚህ ቲክቶክ ላይ ውርውር የሚሉት ሙስሊሞች እቺን ቢያዩ እርግጠኛ ነኝ ዜና ነው ብለው ፖስት ያደርጋሉ ብዬ ከራሴ ጋር እያወራሁኝ እውነት 2 ሰዓት አልቆየሁኝም። ቲክቶክ ውስጥ ስገባ የኛዎቹ ልጆች ኦልሬዲ ቪዲዮ ሰርተውባቸው ውሸት መሆኑ ተረጋግጦ እንትን ብለዋል፣ ፖስተውታልና ምንድነው የታዘብኩት ነገር አንደኛ በጣም ህፃናቶች ናቸው። በቃ እዚህ ቲክቶክ ላይ ያሉት ኡስታዝ ነን የሚሉት ለኢንፎርሜሽን ለመረጃ እንኳን ሰው እንዴት እንደው አረጋ ብሎ እውቀት እኮ እንደዚህ አይደለም። በነገራችን ላይ አንድ እውቀት ከአንድ ቦታ ወደ አንድ ቦታ የሚሰራጨው በእንደዚህ አይነት ሁኔታ አይደለም። እነዚህ ልጆች ሲያወሩም መጽሐፍ ሲጽፉም ሲያስተምሩም የሚያደርጉት ሁሉ ብድግ ብለው ደስ ያላቸውን የመጣላቸውን ነው እንጂ አጣርተው መርምረው ምን ብለው አይደለም። በእውነት አሁን ይሄን እንዳጋጣሚ እንደምሳሌ ማሳያ ሆኖ ነው እንጂ እስካሁን የምንለው ነገርኛ ውሸታሞች ናቸው፣ አጭበርባሪዎች ናቸው ስንል የኛ ንግግር ኦፍ ኮርስ በቃ ተቃራኒዎች ስለሆኑ ዝም ብለው ለማጥላላት እንትን ናቸው ይላሉ፣ ውሸታሞች ናቸው ይላሉ ብሎ ሰው ያስብ ነበር አይደለ? እልም ያሉ ግን በቃ ውሸታሞች ናቸው ከማወቅም ባለማወቅም ሆን ብሎም ሳያውቁም ይዋሻሉ በቃ እነዚህ ልጆች። እና በጣም ገረመኝ። ጥሩ ምሳሌ ነው እንደዚህ አይነት ነገር ምን አይነት ልጆች እንደሆኑ ለማሳያ ወደው አይደለም ኡስታዞቹም ሌሎቹ የተነሱባቸው እነዛኛዎቹ ላይ። እና ይሄ ነው ብትነቁ ጥሩ ነው። እነሱን የምትከተሏቸው ይሄኛውን ጎራ የምትከተሉ ሙስሊሞች ንቁ፣ በእውነት ነቅታችሁ ተመልከቷቸው፣ ልብ በሉ፣ ተከታተሉ ዝም ብላችሁ ብቻ። እና እንደዛ ነው። ቴንኪው ፎይ ይቀጥል። ለረመዳን ትዝ ይላል። ለማን ነው የአሜሪካ የራሽያው ፕሬዚዳንት ጾም ረመዳን ጾም ብለው ነበር። ትራምፕ ሰለመ ብለው እንደዚያ እንትና ፑቲን ሰለመ ብለው ነበር። ጾም ሰለመ ሊሰልፍ ነው ምናምን ብለው በተከታታይ ተሰርተው ነበር። ወንድም በጣም ካሳቀኝ ደግሞ ይሄ ኡስታዝ ከፊት ለፊታችሁ ብታዩት ኡስታዝ እዚህ ቪዲዮ ስር መጣና እንግዲህ አንድ ሙስሊም ያልሆነ አካል አንድ ሙስሊም ወንድሜ ብሎ መጥራት አይችልም። ካርሎስ ሰለመ ብሎ መጣና ምን ብሎ ነው የጻፈው? ይታያችኋል። ማን ወንድሜ ነው ያለው? ይሄ ታዋቂ ኡስታዝ ነው። ወንድሜ ካርሎስ ምን ይታወቃል? አላህ ተሳስቶ ይሆናል። ክርስቲያን ሙስሊም ያልሆነ ወንድም አትበሉ ያለው ተሳስቶ ይሆናል። አላህ በአባቴ በእናት ወንድም ይሆናል። ይመቸው። እኔ አውስ ግን ወደ ዜና እኔ ከምንም በላይ ቲክቶክ ላይ ያሉት የተለመደ ነው። አንድ ጊዜ ከምንም በላይ በመጅሊስ ደረጃ እነዚህ ዜና ሲያስነግሩ 5000 ሰው ሰለምን ሲሉ ሰምታችኋል። እፎይ ስብርብሩ ያወጣው ኡስታዝ ማለት ነው። በጣም በርካታ ሰዎች ያሻሉ በየዕለቱ ፑቲን ሰለመ እንደዚህ ያለ ያሉ በሚዲያ በትልቅ ሚዲያ በቴሌቪዥን ፕሮግራም ላይ ነው። ፑቲንም ሰለመ ብለው ከዚህ በፊት በረመዳን ውስጥ በቴሌቪዥን ፕሮግራም ላይ ነው ለዓለም ሕዝብ ያስተላለፉት የኢትዮጵያ ጋዜጠኞች። የእንትን ላይ ሃሩን ሚዲያ ነው እሱ ሃሩን ቲቪ ቴሌቪዥን ፕሮግራሙ። አሁንም ደግሞ ካርሎስ ሰለመ ብለው በቴሌቪዥን ነው ያስተዋወቁት። በደንብ አስቡ። ያኔ 5000 ክርስቲያኖችን አሰለመ ብለው ያሉ ማለት ነው። እነኚህ የሚከተል አይደለም መሬት እዚህ ቲክቶክ ላይ ብቻ ያሉት ሳይሆን መሬት ያሉትን እንኳን ምን አይነት ወራዳና ውሸታም መሆናቸውን ከዚህ ልትረዱ ይገባል። ፑቲን በረመዳን ጾመ፣ ሙስሊም ሆናሉ። ካርሎስ ይሄው ሰለመ፣
ሙስሊም ሆነ። እንዳውም እንኳን ሊሰርም እሱ ሙስሊሟን ሴት ነው ያገባው። አንድ ሴት ደግሞ ክርስቲያን ካገባሽ የሙስሊም ሴት ከእስልምና ትወጣለች፣ አውቶማቲካሊ ትወጣለች። ምክንያቱም ባላክ አለ በአንዱ ላይ አለማመን በራሱ ያስወጣታልና አማኝ አማኝን ነው የሚያገባው በሚለው ለወንዱ ነው እንጂ የተፈቀደው ለሴቷ አልተፈቀደላትም ክርስቲያን ማግባት። ምንም እንኳን ኪላፍ ቢኖርበትም በዚህ ጉዳይ ላይ ብትሞት እንኳን ከሙስሊሙ መቃብር መቀበር አትችልም የሚለው ነው የሚያመዝነው። ክርስቲያን ካገባች ከሙስሊም ያገባን ሰው ጭራሽ ወደ እስልምና መጣ ይሉታል ማለት ነው። በቴሌቪዥን ፕሮግራም ላይ ይሰራሉ። ለምንድን ነው ይሄ የሚያደርጉት? ከስር ያለ ማያነብ ዝም ብሎ እንደሚከተላቸው ኦዲየንስ አላቸው። አንዴ ዘመዶችን እናዋርዳቸው፣ ትንሽ ታፈርክባቸው፣ ደግፋቸው አለ፣ ችግር የለውም። ያሳፍራሉ አይደለ? በቴሌቪዥን ፕሮግራም ነው እንደዚህ የሚዋሹት። አየህ ኡስታዞቻችሁ ወራዳ ውሸታም መሆናቸው በቴሌቪዥን ነው ወጥተው ይኸው ከሌ ሰለመ እያሉ ድራማ ይሰራሉ። ከዚህ በፊት ፑቲን በርናቦይን እንትናን ድሮግባን ኢቨን ሮናልዶ እንኳን ለእስልምና ጥሩ እንትን አሳየ። እንዲህ አለ ኳስ ሊመታ ሲል እንደዚህ የሚል ነገር አይቶ አላሁ አክበር ነው ያለው፣ ማሻአላ ነው አለ። ዱዓ አደረገ እና በቅርቡ ወደ እስልምና አይቶ ብሎ አፉ እንዴት ተንቀሳቀሰው የአላህን ስም ጠራ። ምን አይነት ደንቆሮ እንደሆኑ እያማተበ እያሉ ማለት ነው እያገባ ሰውን በዚህ አጩኸው ሰው እየዘለመ ነው። ለምንድን ነው ከእስልምና ሰው የሚወጣው? አውቶት ነው በቃ ይሄ ከቁጥጥር ውጭ ሆኖባቸዋል። አንኮንትሮል ሆኖባቸዋል። ይሄን አንኮንትሮል ሆነን ከአቅማቸው በላይ የሆነን እየወጣባቸው ያለን በመዋለድ ሊያበዙ ሞክረዋል። ነገር ግን አልቻሉትም። ስቲል እስልምና ውስጥ የተቀመጡ ሰዎች ከእስልምና ልባቸው ወጥቷል። ወጥተናል ቢሉ የሚደርስባቸው መገለል፣ ከቤተሰብ ጫና፣ ይህንን ፈርተው እስልምና ውስጥ የተቀመጡ እጅግ በጣም ብዙ አሉ። እለት ዕለት ለእኔ የሚነግሩኝ አሉ። በቃ ራሴን እስከምችል ድረስ በቃ ምንም ማድረግ አልችልም፣ በነገር አባቴ ይገድለኛል፣ በነገር እንደዚህ ያደርገኛል የሚሉ እህቶች ወንድሞች አሉ። ትምህርቴን እንማር፣ ትንሽ ልግፋ፣ ራሴን እስከምችል ድረስ ሳላሳውቅ ልቀመጥ ብለው የተቀመጡ አሉ። ምክንያቱም ከቤተሰብ እንዳለ ነው የሚገድለሉት፣ ውርስ አያገኙም፣ እስከ ግድያ ድረስ የሚያደርስ ነውና። ታውቃላችሁ ወደ ክርስትና የመጡ ብዙ ልጆች ተሰቃይተውብናል። ብዙዎቹ መከራ ደርሶባቸዋል፣ ብዙዎቹ። ስለዚህ እነሱ የሚወጡትን ሰው ወደኛ ነው የሚመጣው አይወጣም ለማለት እንደዚህ አይነት ፌክ ድራማ ይሰራሉ። አንድ ቀን እኛ ጋር ገንዘውብን አያውቁም። አንድ ቀን እኛ አንዋሽም። ተመጣና ለራስ ስትል ነው ተጋነም ሳትድናለህ። በልጁ ካመንክ ህይወት ታገኛለህ። አላምንም ካልክ መፍትሄ ነው። ድራማ ምን ሰራው የለም። አንተ እንድትመጣ፣ አንተ እንድታይ፣ አንተ ያንን ብልጭልጭታ አይተህ ወደኛ እንድንመጣ ስንል ድራማ ምን ሰራው ነገር አይኖርም። እሺ እውነት መሆኑን ታሳየናለህ። አሁን ቪዲዮውን እንየው እስኪ። ቃል ያለን ቀጥል። እሺ አመሰግናለሁ። እቺን ቪዲዮ አጠር አድርገን እናያትና እፎይ ተናግሮታል። ሰዎች እንግዲህ በተለያየ አጋጣሚ ወደ አረብ ሀገር ሊሄዱ ይችላሉ። በስራ እኮ ያሲን ትቀጥላለህ። ሮበርት ካርሎስ ሰለመ ብለው ከቴሌቪዥን እስከ ቲክቶክ ድረስ እድል ሰጠህ። እኛም ምንድነው ስማ እንጂ አንተ እኮ አሁን ብቻ የተሰደብክ ነው እንጂ ምንም እያስተማርኩ እኮ አይደለም። እሺ አንድ ጊዜ ትቀጥላለህ፣ እንስማውና እውነት ነው ምንም እኮ ትምህርት እየሰጠ አይደለም፣ ብቻ መሳደብ ነው እንጂ። እሺ አንድ ትቀጥላለህ ወንድማችን ያሲን። ወደ አረብ ሀገር ይሄዳሉ፣ ልብሱን ሊለብሱ ይችላሉ። ሁሉም እየሆኑባቸው ነው። ሞርጋን ፍሪማን ሁሉም ልብሱ ሊለብሱ ይችላሉ። የሚያስተምር ቃል አንድ ጊዜ ባካንተ ሮቤርቶ ካርሎስ ቱርክ ውስጥ ይጫወት ነበር። ይሄን አለባበስ በዛ ሰዓት ለብሶታል። ሚስቱን ሲለብስ ራሱ በሱፍ ነው ያገባት፣ ግን ሪስፔክት አድርጓቸው ልብሱን ለብሶታል። ስሙታው የሚባለው እንግዲህ በቅርቡ በማህበራዊ ሚዲያና በተለያዩ ሚዲያዎች ላይ ትኩረትን ስቧል። የዜናው መነሻ ደግሞ ከሞሮካዊት ስፖርት ጋብቻ የብራዚሉ ኮከብ ሮቤርቶ ካርሎስ እስልምናን ተቀበለ።
እኔስ እንዳገባና እንትን እንዳለ ነው። እኔስ የተናገርነው ስለሆነ አትድገመው።